በኢትዮጵያ ታሪክ ውስጥ በጣም ወሳኝ በሆነ የለውጥ ዘመን ላይ የነበሩ ነገር ግን ብዙዎቻችን ምናልባት ስማቸውን የማናውቃቸውን አንድ ቁልፍ ሰው ታሪክ ዛሬ በጥልቀት እንመለከታለን። እስኪ ታሪኩን ከአንድ አስገራሚ መነሻን ጀምር። በ1924 ዓመተ ምህረት አንድ የኢትዮጵያ የልዑካን ቡድን አውሮፓን ሲጎበኝ ጀርመናውያን ከልዑካኑ መካከል አንዱን ብልህ ሴረኛ ብለው ሰይመውታል። ይህ አገላለጽ አድናቆት ነው ወይስ ስጋትን የሚያሳይ ነው? ምናልባት በወቅቱ የአውሮፓውያን የኢትዮጵያን ውስብስብ ፖለቲካ ለመረዳት ሲሞክሩ የነበራቸው ሁኔታ ይሆን የሚያሳየው? እንግዲህ የዛሬው ትንታኔያችን የሚመልሰው ቁልፍ ጥያቄ ይሄ ነው። ይህ ታላቅ ስብዕና ደጃዝማች ገብረስላሴ ባሪያ ጋበር ይባላሉ። የደጃዝማች ገብረስላሴን ሙሉ ታሪክ ለመረዳት ከስር መሰረቱ ማለትም ከትውልድ ቦታቸውና ከዘር ሐረጋቸው መጀመር አለብን። በ1870 ዓመተ ምህረት የተወለዱት የዘር ሐረጋቸው ደግሞ በቀጥታ ከትግራይ መኳንነትና እንዲያውም ከንጉሠ ነገሥቱ ቤተሰብ ጋር የተያያዘ ነበር። ይህ ዝምድና ቀላል ነገር አይደለም። ለወደፊት የሥልጣን እድገታቸው ትልቅ በር ከፋች ነበር ማለት ይቻላል። እሺ፣ ታሪክ ውስጥ ገብተን እንዳንደናገር እስኪ እነዚህን የማዕረግ ስሞችን እንያቸው። ፊታውራሪና ደጃዝማች በወቅቱ በነበረው የኢትዮጵያ አስተዳደር ውስጥ ከፍተኛ ወታደራዊና ፖለቲካዊ ስልጣንን ነው የሚያመለክቱት። የስልጣን እርከኑን የወጡበት ፍጥነት በጣም ያስገርማል። እስኪ ያስቡት። መጀመሪያ በአጋሜ ወራስ ስብሐት ስር ፊታውራሪ ሆነው የውትድርና ብቃታቸውን አሳዩ። ከዚያ ከማን እጅ መሰላችሁ ደጃዝማች የሆኑት? ከታላቁ ጀግና ከራስ አሉላ። ይሄ በራሱ ትልቅ ነገር ነው። ራስ አሉላ ከሞቱ በኋላ ደግሞ የፖለቲካውን ሁኔታ አንብበው ከኃያሉ ራስ መኮንን ጋር መወገናቸው ምን ያህል አስተዋይ እንደነበሩ ነው የሚያሳየው። ከጦር ሜዳ ጀግንነት ወጥተን ደግሞ ወደ ሌላኛው የሕይወታቸው ወሳኝ ምዕራፍ እንሻገራለን። ይሄም የአስተዳዳሪነትና የንጉሠ ነገሥቱ አማካሪነት ሚናቸው ነው። የያዟቸው የስልጣን ቦታዎች ተራ አልነበሩም። የአክሱምና የአድዋ ገዢ መሆን ማለት የኢትዮጵያን የስልጣኔና የታሪክ ልብ ማስተዳደር ማለት ነው። ከዛም አልፎ ለዳግማዊ ምኒልክ አማካሪ መሆን፣ ይሄ በማዕከላዊው መንግስት ውሳኔዎች ላይ ምን ያህል ከፍተኛ ተሰሚነት እንደነበራቸው ነው በቀጥታ የሚያሳየው። እዚህ ላይ ደግሞ ሌላኛውን የደጃዝማች ገብረስላሴን ገጽታ ያለን ከጦርነትና ፖለቲካው ባሻገር ለሀገር ቅርስ እና ታሪክ የነበራቸው ልዩ እይታ በተለይ ለጀርመናውያኑ የአክሱም የምርምር ጉዞ ያደረጉት ድጋፍ ለዚህ ትልቅ ማሳያ ነው። የጀርመን ጉዞ ስኬቱ ሊረጋገጥ የቻለው የአክሱሙ ገዢ በነበሩት በደጃዝማች ገብረስላሴ በተደረገላቸው ጥበቃ እንደሆነ ምንጮች ይገልጻሉ። ይህ የሚያሳየን ይህ ባህላዊ ተዋጊ ገዥ ለዘመናዊ ሳይንሳዊ ምርምር በሩን በመክፈት ምን ያህል ክፍት አእምሮ እንደነበራቸው ነው። እንግዲህ በሰው ሕይወት ውስጥ ውጣ ውረድ አለ አይደል? አሁን የምናየው ደግሞ በእሳቸው ሕይወት ውስጥ የነበረውን ትልቁን ድራማ፣ የወደቁበትንና እንደገና የተነሱበትን አስገራሚ ታሪክ ነው። በጣም አጭር በሚባል ጊዜ ውስጥ የሆነውን ነገር ተመልከቱ። መጀመሪያ በ1910 ከስልጣን ወረዱ። ዝም አላሉም። ወደ ትግራይ ተመልሰው ተቀናቃኛቸውን ራስ ስባትን አሸንፈው ገደሉ። ግን ወዲያው በደጃዝማች ስዩም ተሸነፉ። ከዚያ ስደት ወደ ኤርትራ። ግን ታሪኩ እዛ አላበቃም። በ1917 ተመልሰው ተጠሩ። ከትንሽ እስር በኋላም በ1919 ሙሉ ይቅርታ አገኙ። ይሄ ሁሉ በ10 ዓመት ውስጥ በጣም የሚገርም ውጣ ውረድ ነው። የእሳቸውንም ቆራጥነት ነው የሚያሳየው። ከዚህ ሁሉ የሀገር ውስጥ ውጣ ውረድ በኋላ የደጃዝማች ገብረስላሴ ታሪክ ሌላ አቅጣጫ ያዘ። አሁን ደግሞ የኢትዮጵያን ድምፅ በውጭ ዓለም ያሰሙበትን ጊዜ እንመለከታለን። በ1914 ዓመት በኢትዮጵያ ዲፕሎማሲ ታሪክ ውስጥ አንድ ትልቅ ክስተት ተፈጠረ። ይሄውም ከወደፊቱ ንጉሠ ነገሥት ከራስ ተፈሪ መኮንን ጋር በመሆን ደጃዝማች ገብረስላሴ አውሮፓን መጎብኘታቸው ነው። በልዑካን ቡድን ውስጥ የነበራቸው ሚና በጣም ልዩ ነበር። ከ10 ልዑካን ውስጥ ቁልፍ ሰው ነበሩ። ጀርመኖቹ እንዲያውም የዘውድ ምክር ቤት አባል ናቸው ብሎ ነው የገለጿቸው። ከሁሉም በላይ የሚገርመው ግን በልዑካን ውስጥ የውጭ ቋንቋ መናገር የሚችሉት እሳቸው ብቻ መሆናቸው ነው። ጣሊያኛን አቀላጥፎ ይናገሩ ነበር።
እሺ፣ ወደ ታሪካቸው ማብቂያ እየተቃረብን ነው። ታዲያ ምን አይነት አሻራ ነው ትቶ ያለፉት? እስኪ ያስቀመጧቸውን ዘመን ተሻጋሪ ቅርሶች እንይ። ወደ አስተዳዳሪነታቸው ሲመለሱ ያው ስልጣን ብቻ አልነበረም የፈለጉት፣ ለሕዝቡ የሚጠቅም ስራ መስራት ፈልገው ነበር። ለምሳሌ ለአክሱም ከተማ የውሃ አቅርቦትን ማሻሻላቸው፣ ይህ በቃ ዘመን ተሻጋሪ እና ሕዝብን ያገለገለበት ትልቅ ስራ ነው። ቅርሳቸው ደግሞ በልጃቸው በኩል ቀጥሏል። ይሄ በጣም ደስ የሚል ታሪክ ሰንሰለት ነው። አባቴው ተዋጊ፣ ገዥ፣ ዲፕሎማት፣ በድርጊት ታሪክ የሰሩ ሰው፣ ልጃቸው ደግሞ የታሪክ ምሁር፣ ፖለቲከኛ፣ ደራሲ፣ የአባታቸውና የሀገሪቱን ታሪክ በብዕራቸው ያቆዩልን ሰው። ዛሬም ቢሆን አሻራቸውን በዓይናችን ማየት እንችላለን። አዲስ አበባ ውስጥ ፈረንሳይ ፓርክን ብዙ ሰው ያውቋል። ያ ቦታ የእሳቸው የቀድሞ መኖሪያ ነበር። እንዲያውም በግቢ ውስጥ ያለው የድሮ ቤት ዛሬ የከተማዋ ቅርስ ሆኖ ተመዝግቧል። እንግዲህ ታሪኩን ስናጠቃልል አንድ ትልቅ ጥያቄ ላይ እንደርስበታለን። እንደ ደጃዝማች ገብረ ሥላሴ ያሉ ሰዎች ማለትም የድሮውን ስልጣንና ባህል ከዘመናዊ ዲፕሎማሲ ጋር ያጣማሩ የአንድን ሀገር የወደፊት ጉዞ በመቅረጽ ረገድ ያላቸው ሚና ምን ያህል ነው? እስኪ በዚህ ላይ እናስብበት።